ዛሬ ቁም ነገር ነው የማወራህ ይገርምሃል ቆይ ግን እስኪ ይሄን ጥያቄ መልስልኝ ሴት ልጅ ወዳ ፈቅዳ ከሰጣች በኋላ ደፈረኝ ይባላል እንዴ ምንድን ዳቦና ገመጥሽው ረዳተ አቤት እንደው ዘላለም ይሆን ዞልም እየወራህ በእናትህ ላኑ ሰሞኑን ያማረብህ ዳቦ በልተህ ነው የሚያምርብኝ አናብ ከስስት ቢ እኛ ለምን ይሄ ወይ አፋችን ያርፍ ወይ ሴቶቹ አይመጡ ይሄው እንግዲህ ያንተ ነገር ይሄውና አሁን ቁም ነገር ነው የማወራህ ዝም ብለህ አድምጠኝ ከልብህ አሁን ምንድነው ቁም ነገር ወፈገራ ሰጠኛል አረ ካለበ እሱማ እያልኩ ነው ግን ቤተሰብ ጋር ሄዳ ያወራችሁ ነገር ሌላ ነው ምን ብላ ደፍሮኝ ወዲያ ኮንት በላት አሰጠኝ በኋላ አንተ የኛን ሀገር ሰው ታውቀው የለ ወዳ ፈቅዳ ከሰጠኝ በኋላ ደፍሮኝ ካለች እኮ ጠቅለል ነው የሚልህ እቺ ከበብር አላትና እሷን ደግሞ ደፍሮኝ የምትለው አንተ ሆነ የማልገባኝም ተወኝማ ይሄን ሰሞን እኔ ነኝ ኑሮውን ማውቅ አዳንተ ሰምቷና ባብ አሰሙ ገና አልሰሙም ካንዱ ሲል እንዳይሰሙ ነው እንጂ እኔ እንኳን እስከምነግራቸው ሰው ቢታገስልኝ ነው እንጂ አዎ እንዶ አንተ ነው እንጂ ሰው እንዳይሰሙ ምን ጠቅላላ አጠቃላይ ቢስራት ቢስጭ ኮቴ የሌላት ኮቴ ቢስ አይዳ ሆዴ እንደዚህ አርጋ ገደለችኝ እንጂ ደፍሮኝ እኔ ሀፊት ነበር እንጂ ወጥሩ መደቆ ሰው የሚሰራ ምጠርጥሮ ማልቀሳ እውነት ነው ያገሬ ሰው ይሄን የተረፈው ልክ ነበር አልሰጠም ባይ እንጂ ኋላ በይደርሶ የተመሰለ ከርፋፋ እንዶ ጉር ነው ማርያም ይና አንቺ ግን ማርያም ቀመሽው ይጣፍዳ አይሽ እኔ ኮስካው ድረስ እኮ አቦተወኝማ እዳ እኔ አንተው ስሜ ብቻ ነው ወደሩ ወይ እንዲህ አቸቶች እኮ ነው ፈራቸዋለሁ ምንም ያስፈራ ኖራቸውና ግን እንደዚህ ስምህ ከሚበላሽ አብሮ ጊዜውና ሰዓቱ ደርሶ ቢደረግ ይሻላል እንደዚህ ሰው